አሜን። እግዚአብሔር አምላካችን ቀኑን ባርኮ ቀድሶ ለዚህ ለተቀደሰ ርዕስ ላደረሰን አምላካችን ምስጋና ይግባው። አባቶቻችን ከዚህ በመቀጠል በሳሊ ደብረ ብርሃን ፊላ ባለ እግዚአብሔር ቤተክርስቲያን ላይ የደረሰው ከፍተኛ ጦስ በጣም አስደናቂ ነው። እኛ አንዱን የኔ ከሞት የተረፍኩት ለለቱ ማለት ነው። ነገው ያው ደግሞ ይቀጥላል። አንዱን የኔ ቀዳሽ ነው ቀድሰናል። ሁለት ክርስትና ሁለት ሕፃናቶች ስመ ክርስትና ተውልድና ስመ ክርስቲያን የክርስቲያን ሃይማኖት ለማስፋፋት ክርስትና እያነሳን እንዳለነ በመጀመሪያ ድረስ ክርስትናው እንዴት ብሎ ይነሳ? ዙሪያውን ተኩስ ነው። ከዛ እኛ ሃይማኖታችን እነዚህ ልጆች ስመ ክርስትናቸውን አንስተን ስጋው ማቀበል አለብን እንጂ አንወጣም ብለን ቅዳሴያችን ቀጠል። ስንቀጥል ቤተ ክርስቲያኑን ጣራውን ከአራት አምስት ላይ ነዳደሉት። መቅደሱ ላይ ወዲህ በሴቶቹ መግቢያውን የሚታይ ነው። መስኮቱን ነዳደሉት። እኛ ከውስጥ እንዳለ እኛን ለመሰዋት ማለት ነው። ከዚያ ቅዳሴውን ወጥተን ስናበቃ እግሪማ ተኩሱ በረደልን። የመጣውን ውሃ እንቅመስ ብለን እንግዶች ሰባስበን ስንመገብ ዙሪያውን መጥተው ከበቡን። እንጀራ ፈላጊ መስለውና እንጀራ በላናቸው። የሚጠጣን ሰጣናቸው። ለካ እንጀት የላቸውም፣ ጨካኞች ናቸው። ለካ የመጡ እኛን ለመሰዋት ነው። ከዚያ እንዳለነ ዓመት ባለው እንደምታውቁት ክርስቲያኑ የሀገራችን ክርስቲያን ንስሐ አባቱን ይጠራል። ቤቴን ባርኩልኝ ይላል። ክብረ ሰላሙ ሞልቷል። የሀገራችን በረከቷ ብዙ ነው፣ ሰፊ ነው። እንግዳ መጥቷል። ከጉላ ቅዱስ ሚካኤል የመጣ የድጓ መምህር ምን የመሰለ የድጓ መምህር መጥቷል። ወንድማችን መጣልን። ከመጣማ እናስተናግረው ብለን መጥቶ ከእኛ ጋር እንዳለ እኛ ላይ ጊዜ አባቶችን ቤት እንባርክ ብለን ሾለክ ብለን ስንሄድ ከዚያ እንግዳ የተቀበሉት ወንድሞቻችን ካህናትን አንደኛ የደብሩን ዋና አስተዳዳሪ ቄስ ቀለም ወርቅ ፍስሐ የተባለውን አንጋሎ፣ ሁለተኛ ቄሰ ገበዙን ቄስ ማስሬን ዳምጤ የተባለውን አንጋሎ፣ ሶስተኛ የቤተክርስቲያን ጠባቆቹን አንጋሎ፣ ሽማግሌ የ85 ዓመተ ምህረት አዛውንት የሆኑ መጋቢ ጸጋ አስካል የተባሉትን ገፍትሮ ጥሎ ምኞት የተባለው ዲያቆን አንጋሎ፣ ፍስሐ የተባለው ዲያቆን አንጋሎ፣ መርጌታውን አንጋሎ ውጣ እያለ በመጀመሪያ ያለምን ጥያቄ መጀመሪያ ፍስሐ የተባለው ልጅ ጋንጃውን እንዳላስቀመጠበት አስቀመጠበት። ከዛ ወዲያውኑ አንጋለበት ቅንጭላቱ ቅንጭላቱ ምኞት የተባለው ዲያቆናችን ዋና አይናችን ቅንጭላቱ፣ የጉላ ቅዱስ ሚካኤል ዋናው የድጓ መምህር ቅንጭላቱ፣ ሶስተኛውን ዲያቆን አንተ እሱን ተች ስልክህን በማለት ስልኩን ቀምቶ ወዲያው ስልኩ ገለገለው፣ ስልኩን ዘርፎ ሄደ። ዘበኛዎችን ክትክት አድርጎ ዛሬም መራመጃቸው ዘበኛው ብዙ አየ የተባለ ዘበኛው ክትክት ብሎ አይተከሰ ወርቅ እንዲህ ያለ ግፍና በደል ደርሶብናል። ወንድሞቻችን ካህናቱን አጠቃርዶ እኛም እንደታረርን ነው የታረነ። እኛ ብቻ አይደለንም። አጠቃላይ የአማራ ቤተክርስቲያን መግለጫ የሆነ ይህን ከመስማት ላይ የተሰራውን ትልቁን ካቴድራል ለወደፊቱ ዋና እድገት ያለው ሃይማኖትን ያስጠፋል ተብሎ የሚገመተው ቤተክርስቲያን የመጀመሪያ ጠፊ አድርገው ጉዳት አድርሰውበታል። ካህናቱም ታርደዋል። ደማቸውም ዛሬ ይታያል። ከመስመር ዳር ነው። በሬም ሲታረድ እንዲህ ያለ ደም አይወጣውም። አባቶች የኔም ጤፈ ያሉ የኔን እግር እየበላው ነው ዝም በተኛል። ስለዚህ እኛ ሁላም ታርዷል እኮ ወንድሞቻችን እንዳለ ደሰኝ መሰሉ ገብር ታርድ ታርጎ ሰው ቀና ብሎም ለያት ተቸገረ። ያለ መዘከር ያለ መስጠት ያለ ማረስ ያለ ባርለ ምንም ያውቁ። ስለዚህ እስከ ማይዜሉ ታነክሱ እስከ መቼ ድረስ? ሁላችሁም ወጣት ናችሁ። ሁላችሁም መሳሪያ በየቤቱ የለም። በየትራሱ አስቀምጦ ነው ያለ። እኒህ ሙና ልጆች እኒህ ህፃኑ ልጆች ብቻቸውን የሚጋፈጡት ምን መጥቶባቸው
እነሱ ምን መጥቶባቸው ብቻቸው የሚታገሉ ስንት ጀግና ሞልቷል። ከዚህ ሀገር ወጥቶ የማይታረድ እንደ በግ እየተሳቡ ለብቻ ከመታረድ ይልቅስ ሆን ብሎ ወጥቶ መታገል ይሻል። እንደ በግ እየተሳቡ እየታረዱ ዛሬ ሲመጣ ወጥቶ መታረድ፣ ነገ ሲመጣ ወጥቶ መታረድ እየተረዳህ ምናል። ካህንም በካህንነቱ መስቀሉን ይዞ መስዋዕትን መክፈል አለበት። ገበሬም ቢሆን ያለ ሰላም እርሻ ወት አለ፣ ያለ ሰላም እርባታ ወት አለ፣ ያለ ሰላም ገበያ ወት አለ። ነጋዴስ ቢሆን ስለዚህ ሁሉም ቢሆን ሆን ብሎ ከጎናችን ተሰልፎ መታገል ነው የሚያስፈልገን። ታረን ከዚህ በላይ ምን ይወጣብን? በሰው ሀገር የሰማነው እኛ ላይ ደረስ። እኛ እንደ ተረፍነ ቆጥሮ ነው አሁን የምናገር። ስለዚህ የዚህን ጨካኝ ኃይል ማርከም ነው። እንደገና ምንድነው ከጓዶችን ቢሆን እናንተ ብቻ ታግላችሁ ይችን ሀገር ነጻ አታወጡትም። አሰባስቡ፣ ወጣትንም አሰባስቡ፣ መሳሪያ ያለውንም አሰባስቡ፣ ጥላትንም ለዩ። የውስጥ ጥላትን አድሩ፣ የውስጥ ጥላትን አድሩ። ማነው ብላችሁ በኢንፎርሜሽን አጣርታችሁ ምክር ስጡ። ከዚህ ያለ ብዙ ጠንከኛ አለ ከጎን ተሰልፎ እኛን አብሮ ያሳረድ። ንቁበት፣ ወቁበት። ዝም ብላችሁ እናንተ ብቻ ታግላችሁ አይደለም ሀገር የሚነጻ። ትናንት ቢሆን ማነው ለዚህ ያደረሰን? እኩሉ ስልጣን ፈላጊ፣ እኩሉ ገንዘብ ፈላጊ፣ እኩሉ በልጻጊ፣ እኩሉ በድነት እንትበል። የአርሶ አደር ለድነት እኮ እየተጋበዝን እድገት ይመጣል ያለ ሰላም። ስለዚህ በእውነቱ ከሆነ እኔ አንደኛው ከሞት የተረፍኩት ካህን ነኝ። ይህን ለህብረተሰቡ ለመናገር አመሰግናል።